ሶስት ጀሃነም ከምትቀጣጠልባቸው ሰዎች ብለው የጠቀሷቸው ረሱሉል አሚን ጀሃነም መጀመሪያ ተከፍታ የጀሃነም ማቀጣጣያ የሚሆኑ ሶስት ግሩፖች አሉ ካሏቸው አንዱ ማን ነው حافظ القرآن عالما بكتابه يا الله ان كتابي حفظ በአእምሮ በቃሉ ያጠና علم የሰጠው አስተማሪ ሰዎችን የሚያቀራ ሰው የመጀመሪያው ሰው ነው አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም فكروا يا اخوة الايمان ጉዳዩ ከምን ጋር ስለተያዘ ከዕልም ጋር ብቻ አይደለም ለዚህ ነው አንዱ ዓሊም መተው ጠየቋቸው ይባላል ያ ሼክ فلان ابن فلان حفظ بخاري كله كلي እኮ የተባለው ሰው ቡኻሪን ሙሉ ለሙሉ حفظው አሏቸው مع العمل او اما بلا عمل አሉ ከስራው ጋር ነው يحفظው ወይስ ከስራው ውጭ አሉ ሰውየው ሸክየው ከስራ ጋር ከሆነ فقط احسن በርግጥ አሳምሯል ዋጋውንም ደረጃውንም ከፍ አድርጓል اذا كان بلا عمل ወይም ደግሞ ከስራ ውጭ ከሆነ ግን ኪታቡን ብቻ የተሸከመውና የያዘው فزاد في مكتبه شيء لايبراري ውስጥ ቡኻሪ ያለ እዚህ መስጊድ ውስጥ ቡኻሪ ተቀምጦ ሌላ ቡኻሪ እንደማስቀመጥ ነው የሚቆጠረው አይጠቅምም ስለዚህ ነው ረሱል አለይሂ ሰላም ዓሊምና حافظ القرآن የመጀመሪያ ተጠያቂ ናቸው يوم القيامه امام الله سبحانه وتعالى الله القرآن የማሐፈዝ ድል ሰጥቼህ ወቀትን የማግኘት ድል ሰጥቼህ ነበር ምን ተጠቀምክበት ብሎ ሲጠይቃቸው የታይ ሐፍጄ ሰዎችን ሳቀራበት ሳስተምርበት ሳሰግድበት ስወዳደርበት الى اخر حد ወይም ደግሞ علم ይዤ ሰዎችን መድረክ ላይ ሳናግርበት ሳቀራበት ስቀራበት ኖርክ ከዘብተ ያ عبدي ነው የሚለው الله سبحانه وتعالى ዋሽህ ባሬ ቁርአኑን ስትሐፍዝ የነበረው እከሌ ሐፊዙ ብለው ሰዎች እንዲያደንቁ እንዲያመሰግኑ ነበር ዳኢው እንዴት አይነት ተናጋሪው እንዴት አይነት ዓሊም ነው ብለው ሰዎች ክብርና ምስጋና እንዲያጎናጽፉ ነበር በዱንያ ላይ ከሰዎች ጅዛህን ተቀበለሃል የኔ ጅዛ ግን ምንድነው ይላል ኻሊቅ الكون سبحانه وتعالى ያለ ታይታ የሰራው ስራ ላይ ውጪ የሆነ ተግባር ከሰዎች ዋጋ አግኝተህለታል እኔ ጋር ግን ያንተ ጅዛ ጀሃነም ነው ይላል الله سبحانه وتعالى فكروا يا اخوان ይህ በጣም خطوره ነው ይህ ማለት ጥንቃቄ እንድናደርግለት ነው ያንዳንዷን ነገር ሀያታችን ጋር ቀልብ ጋር ካልተገናኘች ውጩ በአብዳን ብቻ መያዙ በውጭ አካል መገለጹ ሀያታችን ሊያጠፋብን ይችላል ሁለተኛውም ሶስተኛውም እንደዛው ናቸው ገንዘብ ሰጥቶት ሰደቃ የሚያበዛ መስጊድ የሚሰራ የተለያዩ ኸይራቶች የሚተገብርን ሰው አላህ ይጠይቀዋል ይሄ ኒዕማ የሰጠውን ጸጋ የታየኔማ ገንዘብ ይዤ ኸይር በሮቹን ሁሉ ስቆረቁር የኸይር በሮቹን ሁሉ ሳንኳኳ ነበር ከዘብተ ያ عبدي ዋሽህ ባሬ ያን ስታረግ የነበረው እኮ ከሊ ጀዋድ ቸር ነው ለጋስ ነው እንድትባል ነው እኔም ፈርታን ነበር የሚሰጠው ይሄ ነው ጥንቃቄ ይፈልጋል مجاهد في سبيل الله በሶስተኛ ደረጃ ሀያቱን ለአላህ የሰጠው ተመልከቱ ኢኽዋን ሀያትን ከመስጠት በላይ ምን ልታረግ ትችላለህ ነገር ግን አላህ Subhanahu Wa Ta'ala قاتلت لانك يقال لك جريء የተዋጋው ከሊ ጀግና ብለው ሰዎች እንዲያደቁህ ነበር እንጂ የኔን ትእዛዝ ለኢላሂ ከሊመቱላህ هي العليا يا الله ቃል የበላይ ሆና እንድትደራደር አልነበር የሚያደርገው خساره እንግዲህ ይሄ خطيئه القلوب የልብ ስህተት የልብ አደጋ ምን ያህል ከባድ እንደሆነ የመጀመሪያው ልባቸው የተስተካከሉ ሰዎች ዋጋቸው ምን ያህል እንደሆነ ሰብዓት ይዙልሁም الله መቅራት ማየት ማንበብ በቂ ነው እነዚህ ደግሞ አደገኛ የሆነ መሲርና ኢቃብ እንዳላቸው ማየት ደግሞ ሁለተኛው መመልከት በቂ ነው እነዚህን ስንመለከት ነው እንግዲህ የተለያየ قطاع القلوب ይሄ የخطاء القلوب متنوع ነው የልብ ስህተቶች የሚፈጠሩበት የተለያዩ ገጽታዎች ይኖሩታል ምናልባት ሰውየው ራሱ ላይ ብቻ የሚቀር ይሆናል ስህተቱ ራሱ ላይ ብቻ የሚቀር ምናልባት ሪያ ይወዳል ዑጅብ በራስ መደነቅ መገረም ሰዎች ዘንድ ልግስና ወይም መሞገስ መደነቅና መወደድ የሚፈልግ ሰው ይኖራል በሰራው ስራ ይህ ሰው ራሱ ላይ ነው ያለው ጉዳይ ወንጀሉ ሪያኡም ታይታውም መሰል ጉዳዮቹ ይሄ ሰው የራሱ ጋር ነው ያለው ወንጀሉ ራሱ ቃል ይቀራል ነገር ግን تعدي الى الاخرين ወደሌሎች አልፎ የሚሄድ ወይም ደግሞ ጀር የሚያደርግ ወንጀልም አለ ያኒ خطأ القلوب ያ ምንድነው በጣም አደገኛ የሚባሉ ሁለት ነገሮች እናገኛቸዋለን እነሱም حقد ضغينه حسد ጥላቻ ምቀኝነት ወይም ደግሞ ሰዎችን በመጥፎ እይታ ማየትና ወይም በመጥፎ መልኩ መሳል እነዚህ ገጽታዎች ናቸው አደገኛ የሚባሉት ሌሎችን ሂደው የሚጎዱት ሌሎች ላይ የሚያርፉት የሰውየውን ዱንያ አኸራ ላበላሹ የሚችሉት ዛሬ እንግዲህ አላህ Subhanahu Wa Ta'ala ተውፊቁን ሰጥቶን በዚህ መድረክ ላይ የምናውሳውና የምናነሳው ይሄን ሁሉ ትንታኔ ውስጥ አይደለም እንገባው በጣም ሰፊ موضوع ስለሆነ አንዷን موضوع አህም ነው ብለን እኛ ካለንበት ዋቅዕ ጋር ከተጨባጭ ጋር ራሳችንን ፈትሸን ያለንበትን ተጨባጭ ሊያስተካክልልን ይችላል ብለን ከመናስበው ቀዳያ ውስጥ አንዱ የሆነውን ሐሰድ ምቀኝነት አደገኛ
ከሚባሉት ጀሪማዎች በእስልምና ውስጥ ምናልባት በሰማይ ላይ ያረፈች በሰማይ ላይ የተፈጸመች የመጀመሪያ ወንጀል ኢብሊስ ለአባታችን አደም የነበረው ጥላቻ ወይም ምቀኝነት የመጀመሪያው ሰማይ ላይ የተፈጸመ ወንጀል ሕስድ እኮ ነው የመጀመሪያው ምድር ላይ የተፈጸመ ወንጀልም ሕስድ ከሕስድ የመነጨ ነው ከምቀኝነት የመነጨ ነው ለዚህም የአባታችን አደም ልጅና በመሐከላቸው የነበረው ወንድማማቾች ግንኙነት ማየት በቂ ነው እንግዲህ ይህ ሕቅድ خير ስራን ያأكل الحسنات كما تأكل النار الحطب خير ስራዎችን ይበላል خير ስራዎችን ይጠራርጋል ልክ እሳት እንጨትን እንደምትበላው ሙሉ ለሙሉ ይበላል ረሱል አሚን የሚጠቀሙበትን ቃል ተመልከቱት እኛን ሊገባን በሚችል ምሳሌዎች እኛን ሊገባን በሚችል አይነት ቃል ያስተላልፉልናል خير ስራህን ሙሉ ለሙሉ ጥርግርግ አድርጎ የሚወስድ እሳት የሚያስቀረው ነገር የለም አይደለም የሚተው ነገር የለም እሳትን ሊቋቋም የሚችል ነገር የለም ጥርግርግ አድርጎ ይወስደዋል እቺ ሐሰድ ይህ ነው ባህሪዋ ለዚህ ነው እንግዲህ የሐሰድ ከባድነት ሐሰድ الذي منعت أبا جهل إلى الإيمان أبو جهل እንዳያምን እንቅፋት የሆነው እኮ ምቀኝነት ነው ታውቃላችሁ أبو جهل فرعون هذه الأمة በአንድ ወቅት እስልምናን የተቀበለ አቡ ጃህል ጓደኛ ለረሱል አሚን ሰለላሁ ዐለይሂ ወሰለም የነገራቸው ነገር አለ አባ ጃህል አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ ካዕባ ላይ ያገኙትና አናገሩት ለዳዕዋው ጠሩት ነብዩን ግን አወገዛቸው ሰደባቸው ነብዩ ከሄዱ በኋላ ጓደኛው ጠየቀው ያ አባ ጃህል እንደው ነብዩን መሐመድን አታምነውም ታምነዋለህ አላቸው ነብይ ነው ብላለህ ትላለህ አትልም ነብይ መሆኑን አውቃለሁ አላቸው ተመልከቱ እንደማይዋሽ እርግጠኛ ነኝ ያለው ታዲያ ለምን አትቀበለውም ማለት ይሄ ጓደኛው ማልቀበለውማ በኒ ሐሽምና የኛ ዘሮች እንፎካከራለን አንዴ በፈረስ ሲቀድሙን አንዴ ስንቀድማቸው አንዴ በተለያየ ድል ሲያደርጉን ስናደርጋቸው ኑሮናል አሁን መሐመድ ነብይ ነው ብለን ከነሱ ብንቀበል እኛ ነብይ ከየት እናመጣለን ስለዚህ እኛ ጎሳ ሊዋረድ ነው አልቀበለውም አበደን አበድ እን ተመልከቱት እኔ ዛሬ በወንድሜ በህቴ ላይ ሐሰድ ሲኖረኝ እማቆራኘው ከነዛ ሰዎች ጋር መሆን አለበት ይሄ የኢማን ሂጃብ ሆነ የሰው ልጆች እንዳያምኑ እንቅፋት የሆነ መጋረጃ የሆነ ቃል ሐሰድ ነው አቡ ጃህልን ከኢማን ከልክሏል አብዱላህ ኢብኑ ኡበይ ኢብኑ ሰሉልን ከኢማን የከለከለ ነው يعني خطيئة التي حالت بين اليهود وبين الإسلام بس لمننا بيهودوش مكاكل حجاب هنا يقومتشو اتشو حسدنات نبي صلى الله عليه وسلم مدينة سيقبو የመዲና ይሁዶች ነብዩን ለማየት ወጥተዋል ወለት በተውራት ላይ የተገለጸው ያ ነብይ ነው ምልክቶቹ መልክ በትክክል በሱ ላይ ይስተናገዳሉ ይኖራሉ የሚለው ነገር ለማረጋገጥ መጥተው አይተዋል ከነዚህ ውስጥ ነሆይ ኢብኑ አኽጠብ የመሳሰሉት ይሁዲ ባላባቶች ሆይ ኢብኑ አኽጠብ የተባለው እናታችን ሶፊያ ሆይ بنت ሆይ የነብዩ ባለቤት የነበረችው ሴት አባት ማለት ነው ነብዩን ከወንድሙ ጋር ሄዶ ነው ያያቸው ሲገቡ ሰለላሁ ዐለይሂ ወሰለም አይቶ ሲመለስ ወንድሙ ጠየቀው ምን አይያለው አሆ ብሎ ጠይቀው እሱ ራሱ ነው ተውራት ላይ የተገለጠው አላማ ምልክት ሁሉ እሱ ላይ አለ እሱ ራሱ ነው ነብይ ነው ብሎ አመነ ታዲያ ምን ቀረር ካለ ወንድምየው ምን አሰብክ ምን ወሰንክ ብሎ ጠይቀው አዳውቱ الى العبد እስከ መጨረሻው ድረስ ጠላቱነቱን ወስኛለሁ አለ ተመልከቱት ለምን ليس من اليهود رسول امين ከይሁዶች አልተነሱም ስለዚህ ለጠላትነት ወስኛለሁ በጣም የሚገርም ታሪክ አለ ይባላል በዚህ ሆይ ኢብኑ አክጠብ ላይ እናታችን ሶፊያ بنت ሆይ በልጅነታ ወይም ልጅ ሆና ያለች መናም ታያለች መናሙ ምን መሰላያችሁ ያያችሁት እናታችን ሶፊያ ጨረቃ ከሰማይ መጥቶ ታፏ ላይ ሲያርፍ ትመለከታለች ልጅ ናት ነብዩን አታቅ ነብዩን አላገባች ምን አላደረገች ሌላ ሀያት ውስጥ ያለች ሴት ናት አባቷን መታናገረችው ይባላል አባቴ በመናሜ በህል ጨረቃ መጥቶ ታፋይ ላይ ሲያርፍ ተመለከትኩ ብላ ስትነግረው ሆይ ኢብኑ አኽጠብ فلطم حلط من الشديد بطفي يمتات اتطمئين انت تزوجين نبي العرب تملكتوا يا اخوان يا نبي يا عرب نبي لماغبات تحسب يالش እንደ ብሎ ነው የመታት ይባላል ያቁታል فلما عرفوه قران እንደገለጻቸው ሲያቁት ካዱት እንጂ እነዚህ ይሁዶች እኮ ነብዩ ከመምጣታቸው በፊት اللهم انصرنا الله النصر استيقوا بكتابه الذي وعدتنا ونبيه الذي ترسله إلينا يتاچن ሆይ እርዳታህን ለግሰን በመትልከው ነብይ ይሁንብህ በመታወርደው ቁርአን ይሁንብህ ያሉ ነበር አላህን የሚለምኑት ነብዩ ሲመጡ ነብዩን ሲያቋቸው ግን ካዷቸው ሰለላሁ ዐለይሂ ወሰለም እቺ ሐሰድ ይሄ ምቀኝነት እነዚህ ይሁዶች ላይ ሂጃብ ነው የቆመው እስልምና ውስጥ እንዳይገቡ ምክንያት ከሆነው አንዱ ምቀኝነት ነው
ሙናፊቂን ሙስሊም እስልምና እንዳይቀበሉ ابن آدم እንዳልኳችሁ የአደም ልጆች እንዲገዳደሉ ምክንያት ይሆነው የሰይድና ዩሱፍ ወይም ደግሞ አብና ያዕቆብ የነብዩላህ ያዕቆብ ልጆች ወንድማቸው ሰይድና ዩሱፍን ጉድጓድ ላይ እንዲጥሉ ምክንያት የሆነባቸው ይሄ ሁሉ የተፈጠረው በምንድነው በመቀኝነት ወይም በሐሰት ነው እንግዲህ ስንቱን ቤተሰብ ስንቱን ወንድማማች ስንቱን በተለያየ አህዋል ውስጥ ያሳለፈ ማህበረሰብ የለያየሽ ቃል ናት እቺ ወይም ደግሞ ገጽታ ባህሪ ናት ዛሬ ወንድማማች ትናንት አንድ ላይ የነበሩ ወንድማማቾች ዛሬ ተለያይተዋል ትናንት አንድ ላይ የነበሩ ቤተሰቦች ዛሬ በመቀኝነት አንዱና አንዱን ጠልቶ ተራርቀዋል እነዚህን አደጋ ይዞ የሚመጣው ይሄው ሐሰድ እንደሆነ ነው የሚነግረን እስልምናችን የሚያሳየን ሙእሚን በባህሪው ግን ይህ አይደለም ኢኽዋን ወደዚያው ስንገባ ሙእሚን በባህሪው ሐቂቃ ለስላሳ የሆነ ፍጡር ነው رسول الأمين صلى الله عليه وسلم في السنن بتزجبوا حديثات شولي أي الناس أفضل تبلو سيطيقوا رسول الأمين يعني مخموم القلب صدوق اللسان صدوق اللسان عرفنا ما المخموم القلب يا رسول الله التقي النقي لا اسم فيه ولا بغي ولا غلا ولا حسد رسول الأمين كسوت شبلاج سومان لو تبلو سيطيقوا مخموم القلب نوارو مخموم القلب أي تكنيسها ልቡ የጸዳችለት የተጠረገችለት ሰው እውነትን ተናጋሪ ሰው ነው ከሰዎች በላጭ ሆኑ ሰዎች እነዚህ ሁለት ሲፋ ያላቸው ሰዎች ናቸው ያ ረሱላህ እውነት ተናጋሪ ማለት ምን እንደሆነ ገብቶናል ነገር ግን ያልገባን ነገር ምንድነው አሉ እነዛ ሱሐባዎች መخموم القلب የሚለው ነገር ግን አልገባን የሚያብራሩልን አሏቸው ተقي ነው በአላህ ፍራቻ የተጠበቀ ነው ነقي ነው نقاهة القلب صفحة القلوب የልብ ንጽህና የሞላው ሰው ነው لا إثم فيه كونجل راسون يطبق يراك كطلاچا يصدا ولا حسد كمقنيነት يطراسو يسونو افضل الناس يالوت رسول الامين صلى الله عليه وسلم قائم الليل صائم النهار አይደለም ያሉት اشرف الخلق الله صلى الله عليه وسلم አስቡት እነዚህ ባህሪያቶች መፈጠር ካልቻሉ በሐያታችን ውስጥ ህይወታችን አደጋ እንደሆነ ያሳያሉ ረሱል الامين صلوات الله عليه وسلم ትልቅ ወንጀል ነው ሙእሚን በባህሪው እንዳልኩት እንደዚህ አይነት ነፍስያ መሸከም የሚችል አይደለም ሙእሚን ወንድሙን የሚጠላ ልብ የለውም ሙእሚን አወለ ሶፍ አብሮት የሚሰለፈውን ወንድሙን የሚያነውርበት አይቡን የሚከታተልበት ወይም ደግሞ እሱ ላይ የሆነ ነገር ለመለጠፍ የሚሄድበት ነፍስያ የለውም ሙእሚን በባህሪው አይደለም ጎን የሚቆመው ወንድሙን ጉዛ አካል ማፍቀር የሚችል ፍጡር ነው ጉዛ አካል የሚያፈቅር የነብያችን መሰለልና ላንተ ምሳሌ ነው ረሱል الامين جبل الوهود ላይ የገለጹት ምሳሌ በቂ ነው هذا جبل الأحد جبل من الجنة يحبونا نحبكم يا رسول الله صلى الله عليه وسلم ايه اور ترارا يجنة ترارا نو رسول الله صلى الله عليه وسلم يجنة ترارا نو يحبونا نحبه እንወደዋለን ይወደናል አሉ رسول الله صلى الله عليه وسلم ሙእሚን ተራራ የሚያፈቅር ልብ ነው ያለው ጉዝ ድንጋይ የሚያፈቅር ልብ አለው ተራራው የሚያፈቅረዋል ተመልከቱ رسول الامين اور ترارا ይሄን የገለጹት መቼ ነው رسول الامين ነብዩ አቡበከር ስዲቅና ዑስማንና ዑመር ቆመውበት ተንቀጠቀጠ فاصبر يا احد ተረጋጋሉት رسول الله صلى الله عليه وسلم በላይህ ላይ ነብዩና ስዲቅና ሹሃዳ ቆመዋል አሉት رسول الله ባንተ ላይ ነብዩ ስዲቅ الهذه الامه ذمه ስዲቅ አቡበከር ስዲቅ ሹሃዳዎቹና ዑመርና ዑስማንና አሊ አንተ ላይ ቆመዋል እስሙት ተረጋጋሉት رسول الله صلى الله عليه وسلم ተሐዝ ተራራ ይንቀጠቀጣል ሐናን ከሸብ ታውቃላችሁ አይደለም እንጨት እኮ ነው ነብዩ ኹጥባ የሚያረጉበት ሚንበር ከመፈጠሩ ሚንበር ከመምጣቱ በፊት ተደግፈው እጃቸውን ይዘውት ኹጥባ የሚያረጉበት የተምር ዛፍ ነብዩ ለቀውት ሲወጡ ተንቀጣቀሰ ባዘን ሐዘነ ነብዩ ኹጥባቸውን አቋርጠው ወረዱ ያንን እንጨት ያዙት አማ ትحب አትወድም እዚሁ ኑረ እዚሁ ተደፍነ ወይም እዚሁ ሙተዓልቀ እኔ ጋር ጀነት አንድ ላይ መሆን አሉት ረሱል الله صلى الله عليه وسلم መንቀሳቀሱን አቆመ እዝነቱ ቆመለት ይባላል ተመልከቱ ኢኽዋን ከሸብ እንጨት بفراق رسول الله صلى الله عليه وسلم ከነብዩ ጋር በመለያየቱ አዝኗል ነብዩ እንጨት የሚያፈቅር ልብ ነበራቸው እንጨቱ ነብዩን የሚወድ ልብ ነበረው እኔ እንظر ኢኽዋን ሙእሚን በባህሪው ይሄ ወንድሙን የሚጠላበት እህቱን የሚጠላበት እህቷን የምጠላበት ልብ የለም እንዴት ብዬ ነው ቢላህ አለይክ ሶፍ ላይ አብሮኝ የሚሰግደውን ወንድሜን እህቴን لا اله الا الله ብሎ የመሰከረውን ሰው ልጠላ የሚችልበት ልብ ያለኝ الله سبحانه وتعالى غلظة قوة حيل የኛ ቁጣ የኛ ኃይል የኛ ጉልበት
የሚወጣው መስጊድ ያለው ወንድሜ መስጊድ ያለችው እህቴ ጋር ነው ለነዚህ ሰዎች ለይ እንድንሆን ነበር የታዘነዘውንኛ እንድንለሰልስ الله لفرعون فقولا له قولا لينا سيدنا موسى عليه السلام قالات እንዲመርጡ እኮ ነው ያዘዛቸው ስታናግረው በለስላሳ ቃል ተጠቀምለት ያ ፍርዓውን ያ ሙሳ ምናልባት ሊሰልም ቢችል ምናልባት አላህን ቢፈራ አላህ ፍርዓውን እንደማይሰልም ያወቀ ፍርዓውን አላህን እንደማይፈራ ያወቀ ለፍርዓውን ግን ስታናግሩት አነ ረብኩሙል አዕላ እንደ ፍርዓውን በዚህ ምድር ላይ አስወ خلق የሚባል የለም ይባላል نزهة الجلساء من الكتاب لا حكاية عند حكاية نجر ነው የሚወራው ሐዲስ አይደለም ምን ይላሉ መሰላችሁ ኢብሊስ ፍርዓውን ሊዘይረው መጣ ይባላል ዛ ኪታብ ላይ ነው ያየሁት መጥቶ ኢብሊስ በር ቆረቆረ ሲቆረቆር ማን አለው ፍርዓውን ኢብሊስ ነኝ ያለው ግባ አለው ተቀመጡና አብረው ቁጭ አሉ ይባላል ኢብሊስ ጠየቀው ፍርዓውንን እንደው ፍርዓውን ከኔና ካንተ እንደው አስዋ خلق الله ማን ነው አለው ከኔና ካንተ እንደው መጥፎ ያላህ ፍጡር ማን ነው አለው ኢብሊስ ፍርዓውን ምን ጥያቄ ያለው ያ ኢብሊስ አንተና الله بجول فطروا فطور على سجد بله كالله هزلتي وطا انت 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 معنا نسيل ابليس من اندالو تاقلاچ والله فرعون انت درجه انكم درسكم مالو انديت አለው እኔ በር ላይ ቆሜ ስቆረቁም ማንነቴን ሳታቅ ማንህ ብለህ ጠይቀህ እኮ انا ربكم الاعلى ብለሃል አለው እኔ እንኳን የአላህን ትእዛዝ ብጥስም ያ ረቢ لما اغويتني ያልኩት ይላል ጌታዬ ለምን አጠመምከኝ ጌትነቱን አልካድኩም አንተ እኮ ጌታዬ ነኝ ብለሃል አንተ ደረጃ ማልደረስኩም ማለት ይባላል فكر اخوان ينسوا الله سبحانه وتعالى فقولا له قولا لينا فرعون ستناغر يا موسى عليه السلام لسلاسا قال تتقملت بلسلاسا قال اناغر فما بالكم عن ربكم العالى بلولا لو صلى الله قولا لين تتقم قال سبحان الله لا اله الا الله يا لم يذكروا وندمهن بمن قال له لتناغروا ييغباو هذا هو الاسلام ስለዚህ ሙእሚን በባህሪው صفاحه النفس صفاحه القلوب يلب نسألنا الله سو لزينا ورسول الأمين صلى الله عليه وسلم بسنن بتذكروا حديث لي الآن رجل يدخل من أهل الجنة بزي بر لاي يجنة سوي قبال بلو يتناقروا رسول الأمين يجنة سوي قبال صحابة ماني هون هي نبي مسكرنا يتسطوا سو بلو يطبقوا عند مسكين صحابة ما يتاوق سو كصيم ولا يودو حي تنطبطبه بجوج عماዎቹን አንጠልጥሎ መስጊድ የገባ ሰው ሶስት ጊዜ ነብዩ مسكرነት የተሰጠው عبد الله عمرو بن العاص رضي الله عنه نبيه مسكرነት የሰጡለትን ሰው ምን ስራ ሰርቶ ይሆን ደረጃ ያገኘው ብዬ እሱም መንገድ ለመከተል ቤቱ ሄድኩኝ በኔና በአባቴ መካከል ሙኻሰማ አለ መግባባት ተፈጥሯል ችግር አለብንና ምን ትለኛለህ አልኩት والله እኔ ቤት ማረፍ ትችላለህ ቤቴ ነው ሶስት ቀን ላስተናግድህ ዝግጁ ነኝ እንግድነቱን ማረፍ ቤትህ ታስገባኛለህ ግባ ነው ገባ ሶስት ቀን ተከታተልኩት ይላል እንደው የተለየ ተግባር የሚፈጽመው ካለው የተለየ ስራ የሚሰራው ካለው ይሄን የምስክርነት ቃል ሊያሰጠው የቻለው ምንድነው ብዬ ሶስት ቀን ተከታተልኩት ነገር ግን የተሰየለ ስራ ማግኘት አልቻልኩም በሶስተኛው ቀን ለሊት እንኳን እንደ ሰዎች የሚቆም አይደለም አخر ላይ ተነስቶ ረካዓቴኑን ሰግዶ ለፈጅር ይወጣል والله انت سوالኩት ይላል በሶስተኛው ቀን እኔ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው በዚህ በር ይገባል ይያሉ ሲናገሩ አንተ ገብተህ ምን ስራ ሰርተህ ይሆን ብዬ ለማረጋገጥ ነበር የመጣሁት ግን ምንም የተለየ ስራ ላገኝብህ አልቻልኩም ምንድነው ጉዳዩ ብሎ ጠየቀው والله እኔ ነው እርግጠኛ ነኝ ካልክ ያለኝ ስራ ይሄው ነው የተለየ ስራ የለኝም ምንም የተለየ ነገር የለኝም ያይሄ ነኝ ይላል والله ተገርሜ ከሱ ቤት ስወጣ ጠራኝ ይላል ያ አብዱላህ ተዓላ አንተ አብዱላህ ናስቲ ምናልባት አንዲት ምጠረጥራት ስራለች ምንድናት እሷ ማቢቱ ለይለተን አንዲት ለሊት ተኝቼ አድሬ አላውቅም ሰውን ጠልቼም ሆነ ተመቅኝቼ አለው ተመልከቱ ይባል ሰውን ጠልቼም ሆነ ተመቅኝቼ አንዲት ለሊት ተኝቼ አላውቅም ሀሄ ነፍስሃ እችናት ደረጃን ያሰጠች እችናት ይህንን የነብዩ ሰለላሁ ዐለይሂ ወሰለም የጀነት ምስክርነት ቃል ያመጣችልህ ብሎ ነበር የገለጸለት አስቡት ይሄን ነፍስያ አንድ ለሊት ሰው ጠልታ ለማደር ለዚህ እኮ ነው አንድ ሱሐባ ነበር ይባላል ምን ይባላል ከቤቱ ሲወጣ ያ ረቢ ጌታዬ ሰው በሀብቱ ሰደቃ ሰጥቷል በገንዘቡ ሰደቃ ያወጣል እኔ ተሰደቅቱ ቢርዲ ያ ረቢ በክብሬ ሰደቃ ሰጥቻለሁ ያማኝን ስሜን ያጠፋኝን ሰው ሰደቅቱ በኔ ስም በኔ በኩል እንዳትጠይቅብኝ ፈክሩ ኢኽዋን እርዱን ሰደቃ የሚሰጥ ሰው ያማኝ ሰው በኔ እንዳይጠየቅ ስሜን ያጠፋኝ ሰው በኔ እንዳይጠየቅ እርዴን ሰደቃ ሰጥቻለሁ አተሰደቅ ገንዘብ የለይ ሰደቃ የምሰጥበት በክብሬ ሰደቃ ሰጥቻለሁ
እዚህ አይነት ነፍስያ እንዴት ልናገኝ እንችላለን ብላችሁ ታስባላችሁ? ኢኮኖ ዛሬ በእኛ ልብ ውስጥ የጠፋው እኛ ያጣነው በውስጣችን ላይ የጎደለ ነገር ያእኹቱል ኢማን። ይህንን ነው እንግዲህ እስላም የሚያመላክተን። ከዚህ አደገኛ በሽታ ተላቀን ይህንን ነፍስያ መፍጠር እንድንችል ነው የሚያስተምረን ቁርአን። ይህንን ነፍስያ ለመፍጠር የነብዩ ሐዲስ ይህንን ነፍስያ ለመፍጠር ነው የመጡት። የነብዩ ሰለላሁ ዐለይሂ ወሰለም ሲራ፣ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ፣ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮች ይህን ለማሳየት ነው። አላህ ሱብሓነሁ ወተዓላ እንግዲህ ቅድም እንዳልኩት በይሁዶችና በሙስሊሞች መካከል፣ በካፍርና በሙእሚኖች መካከል፣ በሙናፊቅና በሙስሊም መካከል ትልቅ ሐጅዝ ትልቅ መለያ በር ሆኖ የቆመው ይሄ ኸጢአ፣ ይሄ ትልቅ አደገኛ በሽታ እንዴት ነው በሐያታችን ላይ ሊስተካከል የሚችለው ልናስብ ይገባናል። ካፍሮች ያላቸውን ገጽታ ቁርአን ላይ ሲገልጽ ወደ كثير من اهل الكتاب لو يردونكم من بعد ايمانكم كفارا حسدا من عند انفسهم الى الله سبحانه وتعالى። እነዛ ከሃዲዎች ይመኛሉ፣ እነዛ አህለ الكتابዎች ይመኛሉ፣ ብዙ ምኞት አላቸው። ምኞታቸው ምንድነው? لو يردونكم من بعد ايمانكم كفارا ከመናችሁ በኋላ እንድትክዱ ይመኛሉ፣ ይፈልጋሉ። ለምንድነው? ይሄ ከየት የመነጨ ነው ይላል። حسدا من انفسهم በውስጣቸው በነፍሳቸው ካላቸው ቅናት ምቀኝነት ይላል አላህ Subhanahu Wa Ta'ala። እናንተ በማመናችሁ ካላቸው ውስጥ ምቀኝነት እናንተ ከኢማን በኋላ ወደ ኩፍር እንድትመጡ ይወዳሉ፣ ይፈልጋሉ ይላል አላህ Subhanahu Wa Ta'ala። ይሄ ሲፋ የካፍሮች ሲፋ ነው። ለዚህ ነበር ابن عباس من يلالو كانت اليهود قبل أن يبعث النبي صلى الله عليه وسلم إذا قاتلوا قوما قالوا نسألك بالنبي الذي وعدتنا أن ترسله وبالكتاب الذي تنزله إلى ما نصرتنا وهو قوله تعالى. ابن عباس هن آيات من نشاد رجوا يناقروا نبر نزاع أهل الكتابوش قدم دالكوت يهوديوش الله نرداتا سيكجلوك الله نرداتا سيشو يمين ما تسألوتنا يمين تأيقوت نصرون كرب انديارك الله شيء يمين منوت بمان نبر. الله سبحانه وتعالى باوردو لا وردو بوعد بقباو نبي لا وردو قال بقباو مصحف ويم قرآنو نصرون انديامت آيات أيقو نبر. لذين الله من يلاتشوال كذبوا على النبي سيمتوا سيكدواتشو وكانوا من قبل يستفتحون على الذين كفروا فلما جاءهم ما عرفوا كفروا به. ስለሱ ይጣየቁት የነበረው ስለሱ የሆነ ነገር ማወቅ የሚሹት የነበሩ ሰዎች ነብዩ መተው ሰለላሁ ዐለይሂ ወሰለም እውነታውን ሲያረጋግጡ የነብዩን ነብዩነት ሲረዱ ካዱ። ካመኑ ወይም ካወቁት በኋላ ወደ ኩፍር አማራጭ አድርገው ወሰዱ ይላል አላህ Subhanahu Wa Ta'ala። ሐሰን አልበስሪ በአንድ ሐሩን አልረሺድ መጅሊስ ላይ በአንድ አሚሩ መጅሊስ ላይ ተቀምጠው ባሉበት መጥቶ አሚሩን አንድ ሰው ገብቶ አሰላሙ አለይኩም ያ አሚር አልሙእሚኒን አለ። እሳቸው መልስ አልሰጡም። ይሄ ዓሊ ለምን መልስ አትሰጡም ሲል አንተን እኮ ነው ሰላም ያለህ እኛን አይደለም አሉ። አሰላሙ አለይኩም ያ አሚር አልሙእሚኒን አንተን ለይቶ ስምህን ጠርቶ ነው አሰላሙ አለይኩም ያለህ። ለዚህ ነው ረሱሉል አሚን ሰለላሁ ዐለይሂ ወሰለም ከየውመል ቂያማ ምልክቶች አንዱ አሉ አንድ ሰው ሰላም የሚለው የሚያውቀውን ሰው ብቻ ነው አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም። ወይ እኔ ብሎ የሚያስበውን ሰው ብቻ። ሌላው ሙስሊም በሱ እይታ ወድቋል፣ በሱ እይታ ተጥሏል፣ በሱ እይታ ባዶ ሜዳ ላይ ወድቋል። ይሄ ችግር ይሄ በሽታ ነው የሚጎናጸፈው በእኛ ሐያት ውስጥ። ስለዚህ ረሱል አሚን በእናንተ ልብ ውስጥ ምን ያርፋል አሉ ያለፉት ህዝቦች በሽታ ይወድቅባችኋል። ሙስሊም ቅድም እንዳልኩት ከዚህ ሲፋ ከዚህ ባህሪ የጸዳ ከዚህ አመለካከት የራቀ ሰው ነው። ምቀኝነት የሙስሊሞች ባህሪ አይደለም። ጥፋት ሊጠፋ ይችላል፣ ችግር ሊከሰት ይችላል፣ አደጋ ሊፈጠር ይችላል፣ አለመግባባት ሊከሰት ይችላል። ታሪካችን ግን ያስተማረን ምንድነው? አስቡት ዛሬ በእኛ ሐያት ውስጥ ያለውን ተጨባጭና ያለፈው ትውልድ ለዚህ ኡማ ሞዴል አላህ አድርጎ ያቀረባቸውን ሰዎች ረሱሉል አሚን ሰለላሁ ዐለይሂ ወሰለም ያን ኸምር የሚጠጣ ሱሐቢ ኸምር እየጠጣ ለብዙ ጊዜ የገረፉትን ሰው መተው ሲረግሙት ሰሃባዎቹ ሲያወግዙት አንተ እንደዚህ ኸምር እየጠጣ ነብዩን አስቸገርክ ብለው ሲያወግዙት ነብዩ አትርገሙት እኮ ነው ያሉት ረሱሉላህ ሰለላሁ ዐለይሂ ወሰለም። ወንድማችሁን አትርገሙት፣ ሸይጣንን በሱ ላይ አታግዙት፣ ይህ ሰው አላህንና መልእክተኛዋን ይወዳል አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም። ኸምር የሚጠጣ ሰው እንድትወድ ለዚህ ነው ሰይድና አቡበከር ሲዲቅ والله اذا رايت مسلما يشرب الخمر احببته ይላሉ። ሙስሊም ሆኖ ኸምር የሚጠጣ ሰው ወደዋለሁ አሉ። ስለምወደው ከዛ ወንጀል እንዲርቅ እመኝለታለሁ እንጂ እንዲጠፋ አይደለም እመኝለት ይላሉ። ሲሰርቅ ያየሁትን ሙእሚን ወደዋለሁ አሉ። ሙስሊም ምንድነው የማስብለት? ይህን ሰው ከዚህ ወንጀል እንዴት ብዬ ነው የምጠብቀው? ዛሬ እኮ በጥርጣሬ ነው፣ ወንጀልም ተፈጽሞ አይደለም፣ ችግሩም ተከስቶ አይደለም። በጥርጣሬ ግን ወንድሜን ጠልቼዋለሁ፣ እህቴን ጠልቻታለሁ።
ውስጤ ሰላም የለውም ለነሱ መልካም አላስብም ነብዩ ኸምር እየጠጣ ያዩትን ወንድም አላህንና መልእክተኛውን ይወዳል ካሉ ራሱን ከሐራም ጠብቆ መስጊድ የገባው ወንድምና እህት ምን ሊባል ነው ያ ኢኽዋን ዛሬ እኮ የጠላሁት መስጊድ የገባው ወንድሜን ነው ለዚህ ነው ትልቁ አደጋ የሚሄነው ወንጀሉ የይስት አደገኝነት የሚያጅበው ምን አይነት ሲፋ ይስተዋልበታል ያሉ መስላችሁ ለማዎቻችን አቢድ አላህን የሚገዛ ሰው የሚመቀኘው አላህን የሚገዛውን ሰው ነው ይላሉ ዓሊሙን አይደለም የሚመቀኘው በኢባዳ ያልፈኛል ብሎ ስለሚያስብ ዓሊሙ አቢዱን አይደለም የሚመቀኘው ይላሉ ዓሊሙን ነው የሚመቀኘው ከኔ በላይ ነው ብሎ ስለሚያስብ ነጋዴው ነው ቤተሰቡ ጋር ነው ያክስትና ያጎት ልጆች ሲጠላሉ ወንድምና ወንድማማቾች ጓደኛው ጥሩ ሲያገኝ መልካም ነገር ላይ ሲወድቅ ጥሩ ደረጃ ሲያገኝ በሽታው የህዝድ አደገኝነት ይሄ ነው አንዱ አብሮህ ያለህን ሰው ከጎንህ የተቀመጠው ሰው እንድጠላ ምክንያት ይሆናል ያስተማረን ይሄን ሳነሳ ቀደም እንዳልኩት በሙእሚን ልብ ውስጥ ግን ይሄ ነፍስያ ይሄ ስሜት የለምና ሰዓድ ብን አቢ ወቃስ አላህ ስራቸውን ይወደድላቸውና አንድ በሳቸው ስር የነበረ ወታደር ነበር ይሄ ወታደር የሚገርም ሸጃዓ የሚገርም ጀግንነት ያለው ሱሐባ ነው ወይም ተጋዳይ ነው አቡ ሙህጀን ሰቀፊ ይባላል አቡ ሙህጀን የሚገርመው ነገር በጣም ኸምር ይጠጣል በጣም ሻሪብ الخمر ነው ኸምር እየጠጣ ግን ምን ያደርጉታል ሰዓድ ብን አቢ ወቃስ ኸምር ጠጥቶ ሰክሮ ሲያገኙት 40 ወይ መገረፍ ያለበትን ሐድ ያቆሙበታል ይገርፉታል ይሰው ይጠጣል ያቆሙታል ሁሉ ጊዜ እየገረፉት ሰለቻቸው በጣም የሚወደው ነገር ምንድነው ጂሃድ ፊ ሰቢልላህ ይሄን ሰው ከዚህ ተግባሩ ለማስቆም ከመጠጣቱ ለማስቀረት ቢቀጣ ብለው ከሚወደው ጂሃድ ላግዱት ወሰኑ ቃዲስያ ላይ እንዳይሄድ ቤታቸው ወስደው አሰሩት ቃዲስያ ጦርነት ሲወጡ አቡ ሙህጀን ሰቀፊ ሐያቱ ጂሃድ ነው ሐያቱ ፊ ሰቢልላህ ነው እዚህ ቦታ ላይ ሲታሰር ደነገጠ በጣም ተጨነቀ የሚያደርገው ነገር ግራ ገባው ትልቁ ማዕረካ الفاصل የሆነው ጦርነት ቃዲስያ ጦርነት የተካሄደ ከዛ እንዲቀር ስላደረጉት አዘነ እስሩ ያሰሩበት ቦታ ሆኖ በጣም እየጮሁ ሲያስቸግር የሰዓድ ብን አቢ ወቃስ ሚስት መታ ምንድነው ያ አባ ሙህጀን ምንድነው የሚያስጮህ አለችው والله ታውቂያለሽ እኔ ከጂሃድ ተለይቼ መኖር አልችልም ከዚህ ትልቅ ጂሃድ ሰዓድ ብን አቢ ወቃስ አገዱኝ ኸምር በጠጣቴ ምክንያት አሰሩኝ ለአላህ ስቲ ምናልባት ለአኺራ ሆንሻለሁ ፍቺኝና ሂጄ ጂሃድ ውስጥ ልግባ والله الله ብሎ ህይወቴን ካተረፈውና በህይወት መቆየት እድል ካለኝ ተመልሼ የነበርኩበት እስር ላይ መጥቼ ቀድሜ ገባልሻለሁ ሸሂድነትን ከወፈቀኝ ደግሞ ያንቺንና የሰዓድን ይቅርታ ጠይቃለሁ አላት ሲለምናት በጣም ይልሐስ ያደርጋት አዘነችና ፈታችና የሰዓድን ፈረስ ሰጠችው አቡ ሙህጀን ሰቀፊ እንዳይታይ ፊቱን ለስሞ ፊቱን ሸፍኖ ማዕረካ ውስጥ ትግል ውስጥ ገባ ጦርነት ውስጥ ገብቶ በጣም አጂብ የሆነ ተጋዳይ ነው በሚገርም ቀዋ ካፍሮችን መግደል ጀመረ ሰዓድ ብን አቢ ወቃስ ተጠራጠሩ ምን አደረችው ይህ ሰው ግዴታ አቡ ሙህጀን ነው የዛ አይነት ቀዋ ያለው ሰው አቡ ሙህጀን ነው እሱ ነው እንዳለን በእጃ ስር የመጣሁት ቤቴ ነኝ ማን ነው ከየት ነው የመጣው ይላሉ ሰይድና ሰዓድ ብን አቢ ወቃስ አኺራን አላህ አትርፎት ያን ሁሉ ተዋክቶ ሳይሞት ወደ ቤቱ መመለስ እድል ገጠመው ከሰሃባዎቹ በፊት ቀድሞ ሄዶ እጁን ለሚስቱ ሰጣትና ስሩ ላይ ገባ ሰዓድ ብን አቢ ወቃስ መጡ ዛሬ የተፈጠረው ነገር ምንድነው ብለው ጠየቁ ሚስታቸውን አቡ ሙህጀን ሰቀፊን ቤት ያስረው አልነበር የሄድኩት አሏት አዎ ታዲያ ዛሬ እሱ አይነት ቀዋ ያለው ሰው ማንነቱ ያልተለየ ሰው ሙለሰበል ወጅ የሆነ ፊቱን የሸፈነ ሰው እዛ ማዕረካ ላይ በሚገርም ቀዋ ይቃተል ነበር ላት والله እውነታውን ከፈለክ ያ ሰዓድ አቡ ሙህጀን በጣም እያለቀሰና እየረበሸ ሲያስቸግረኝ ፈትቼ አንተን ፈረስ ሰጥቼ ላኩት ነኝ ሰዓድ ብን አቢ ወቃስ አለቀሱ እንደዚህ አይነቱን ሰው ነው እኔ ያሰርኩ አላህ ፊት የምጠየቀው ምገርፈው والله يا ابا محجن لا ارجمك بعدها ابدا والله ካሁን በኋላ የፈለከውን መጠጥ ጠጣ አንተን ግን የሚገርፍ እጅ የለኝም አሉ ሰዓድ ብን አቢ ወቃስ አቡ ሙህጀን الثقفي ማለቀሰ رضي الله عنه والله يا سعد እኔ እኮ ኸምር ስጠጣ ለኸምር ከነበረኝ ፍቅር እርሶ በግርፋት አላህን ሐድ ያቆሙ ያጻዱኛል ብዬ ነው እርሶማ እንደማይገርፉኝ ከወሰኑ ወንጀሌ በምን ሊታጠብ ነው والله لا اشرب الخمر بعدها ابدا እኔም ከዛሬዋ እለት ጀምሮ ኸምር መጠጣቴን አቆማለሁ አላቸው እርሶን ኢላ ለመግረፍ ከማሉ እኔስ በምን ወንጀሌ ሊታጠብልኝ ነው አላቸው رضي الله عنه فكر يا اخوان شارب الخمر خمر يطጣ سعد بن ابي وقاص ناكل صحابي والله لا اجلدك او لا ارجمك
ላልገርፍህ ምላለሁ ነው ያሉት ረዲየላሁ ዐንሁ يعني هذا عاصي ወንጀለኛ የሆነን ሰው በዚህ አይነት ነፍስያ ያስተናግደውታል فما بالك يا اخي ወንድሜ መስጊድ ያለው ወንድሜ ኸይር ላይ የሚሳተፈው ወንድሜ እንዴት ነው ማስበው በምን አይነት ነፍስያ ነው መጓዘው በምን አይነት ስሜት ነው ማስተናግደው ይሄን ነው ልናስብ የሚገባን ለዚህ ነው እንግዲህ ሰይድና አሊ ኢብኑ አቡ ጣሊብ እና ሰይድና ሙአዊያ ጋር በደረሰው ችግር ታውቃላችሁ ደም ተፋሰዋል ደም ፈሷል የሙስሊሞች ደም